ምን ነው ቀንዝር አለብሽ? ራሴን ላጠፋ ነው ናቲ። እኔ ንግግሮችን እስከዛሬ ሰማቸዋለሁ ይመቹኛል፣ ግን አሁን ድክም የሚል 100 ሺህ ቴክስት። ምን ሆነሽ ነው? እናት ተረጋጊ። ምንድነው ያጋጠመሽ ነገር? ምንድነው ችግር? እኔ ወንድምሽ ነኝ። ደስ ነው አንዱ ከኔ እንደዚህ ፍቅሬው ድኝ እንደዚህ ገንዘብ ይመርቶ እንደዚህ አድርጎኝ ምናምን በጊዜ በርሜ ቀልዶ ጠፋ፣ ጥሎኝ ሄደ። እኔም ቤት እያንዳንዱ ሰው ማለት ነው፣ እያንዳንዱ ሰው ተሳፋሪ ነው። ህይወትሽ ላይ እንዳለ የሚያጋጥሙሽ ጓደኞችሽ፣ ቤተሰቦችሽ ሁሉም ጊዜ አላቸው በራሳቸው ሰዓት የሚወርዱበት። ዋናው ነገር መኪናውን የያዘው ሹፌር አይውረድ። በቃ እሱ ከወረደ ነው ሁሉም ነገር መላው ጠንቅጡ የሚጠፋው። ብቻሽን ብትቀሪ ማንም ሰው ባይኖር እግዚአብሔር በጊዜው ካልወሰደሽ ፈጣሪ በጊዜው ነይ ልጄ ካላለሽ ራስሽን ማጥፋት ማለት በጣም ቀሽምነት ነው። ሂጂ ራስሽን ነፍስሽን ዋጋ ተከፈለልሽን ነፍስ በገመድ ያውም 5 ብር በማይሞላ ገመድ ማጥፋት ከፈለግሽ ሂጂ አጥፊ። ያንቺን ዋጋ ውድነት ካልተረዳሽው አጥፊ። የኔና ይኸውልሽ እያንዳንዱ ሰው ይመጣል ከዛ ይሄዳል። እግዚአብሔር ደግሞ ላንቺ የሚያስፈልግሽን ከእናትና ከአባት በላይ የሚያቅሽ ገና ሳትፈጠሪ በፊት ስላንቺ ማንነት ባህሪ አሁን ስለሚፈጠረው ህይወትሽ እያንዳንዱ ነገር የሚያውቅ አምላክ ነው። ሶ በጣም ብዙ መከራ በበዛባችሁ ጊዜ ላይክ ወደ እናንተ እግዚአብሔር እየቀረበ እንደሆነ ነገር የምር ከልቤ it's life experience like እናንተን like እንደዚህ ሞቲቬት ለማድረግ ምናምን አይደለም። I'm not like motivation really የምሬን ነው የምነግራችሁ። እግዚአብሔር especially ይሄ ለሴቶች ብቻ አይደለም ለወንዶች whatever any like problem if you have by your life trust me everything is past bro ያልፋል። እየተሰራ ነው በቃ ከዝቅታ ከፍ ሊያደርግ ስለፈለገ በቃ እየሰራ ነው። እግዚአብሔር እኮ አይመቸውም እኮ እንዴ ንጉስን ሲያነግስ አይታወቅም። እግዚአብሔር ከዱዳዎች ነው የሚጀምረው፣ ከተናቁ ከስር አይተዋል። ግን ወርቅ ኬት እንደተገኘ እንዲረግጠው እኮ ነው፣ አፈር ውስጥ ነው። አይተዋል። ነዳጅ ውድ የሚባል ከታች ነው። ዳይመንድን አይተዋል፣ ከታች ነው። ብራዘር ሙሴን ይኸው ከረኝነት ኮልታፋ ሆኖ ነው ላይ ሁሉ ሰው ሲያሻግር የነበረው። ሚካኤልን ዳዊትን ይኸው ገና ከረኝነት እያለ ነው ላይክ ያንበሳ አፍ በእግዚአብሔር አይል ሲዘጋ ሲከፍት የቆየው። እግዚአብሔር አይመቸውም፣ በትንንሽ ሰዎች ነው የሚሰራው። እመቤቴን ሶ በቃ ላይክ እንዳለ ባይብል ላይ ያሉትን ሰዎች እንኳን ብታይ እንዳለ በቃ ከትንሽዬ ነው። እመቤቴ ጎልያድን የጣለው በትንሽ ጠጠፍ ነው። ማን ትንሹ ማንነት ለእግዚአብሔር